ሰላም የፊልም አፍቃሪ ቤተሰቦቻችን፣ እንኳን ወደ የፊልም ዳሰሳ ቻናላችን ደህና መጣችሁ። ዛሬ የምንቃኘው በ2022 ለእይታ የበቃው ሻተርድ የተሰኘውን ፍቅርና ወንጀልን አጣምሮ የያዘ አስደማሚ ፊልም ነው። በቅድሚያ ግን ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ቻናላችን ደግሞ ሰብስክራይብ በማድረግ ቪዲዮን እንድትመለከቱ እጋብዛለሁ። በዛሬው የፊልም ቅኝታችን የሚጠብቀን ነገር ቢኖር የቅንጦት ህይወት አደገኛ ስብሰባና የገንዘብ ጥማት ወደ ደም አፋሳሽ ሽብር ሲቀየር ማየት ነው። ይህ ቪዲዮ የፊልሙን ሙሉ ይዘት ስለሚገልጥ ገና ፊልሙን ያላያችሁ ሰዎች ከሆናችሁ ለማየት እንዳትቸኩሉ እያልን ወደ ታሪካችን እንገባለን። ታሪኩ የሚጀምረው በቴክኖሎጂ ዘርፍ ሀብት ባካበተው ወጣትና ብቸኛ ቢሊዮነር ክሪስ ኢከር ነው። ክሪስ አሁን ላይ ከባለቤቱ ጄሚ እና ከልጁ ዊሎ ጋር የመለያየት ሂደት ላይ ነው። ጄሚ በፍች ወረቀቶች ላይ ፊርማውን ትፈልጋለች። ክሪስ ግን ገና ሙሉ በሙሉ አልተስማማም። የእሱ ከፍተኛ የቅንጦት መኖሪያ ቤት በራሱ ትልቅ የጸጥታ ምሽግ ነው። በአንድ ዝናባማ ምሽት ክሪስ በአካባቢው ወዳለ ሱቅ አይስክሪም ለመግዛት ሲገባ ስካይ የምትባል እጅግ በጣም ቆንጆ ሚስጥራዊና ማራኪ ሴት ጋር ይገናኛል። ስካይም ስለ ወይን ትጠይቀዋለች። በወር የተጀመረው ቅርበት በቅጽበት በመካከላቸው የጓደኝነት ስሜት ይፈጥራል። ስካይ ታክሲዋ በመሰረቁ ምክንያት ክሪስ ወደ ቤቷ ሊያደርሳት ሲሞክር ማታለሉ እዚህ ጋር ይጀምራል። ተያይዘውም ወደ ክሪስ ግዙፍ መኖሪያ ቤት አመሩ። ስካይ የክሪስን እጅግ ሀብታምነትና በቤቱ የጸጥታ ሲስተም ላይ ያለውን አባዜ ትገነዘባለች። ይህች የፍቅር ምሽት ግን ለክሪስ የህይወቱ አደጋ መጀመሪያ እንደሆነች በወቅቱ አልተረዳውም ነበር። ከአጭርና ጣፋጭ የፍቅር ምሽቶች በኋላ ክሪስ ስለ ስካይ ውሸት ትንሽ መጠርጠር ይጀምራል። በተለይ ደግሞ ከባር ቤት በመስተንግዶ ስትሰራ ካያት በኋላ ጥርጣሬው በእጥፍ ይጨምራል። ነገር ግን አንድ መጥፎ ክስተት ይፈጠራል። ክሪስ ኪርጆ በሚባል ሰው ተደብድቦ እግሩ ይሰበራል። ከዚያን ጊዜ በኋላ ሁኔታዎች ሙሉ በሙሉ ተለወጡ። ስካይ የክሪስን ህመምና አቅመቢስነት እንደ ትልቅ ዕድል ተመለከተችው። የግል ነርስ እሆናለሁ በሚል ሰበብ ወደ ክሪስ ህይወትና ቤቱ ዘልቃ ገባች። ክሪስ በስካይ ላይ ባለው ስሜት ተገፋፍቶ የቤቱን መግቢያ ኮዶችና የጸጥታ ሚስጥሮች ሙሉ በሙሉ አሳልፎ ሰጣት። እስኪ ከጀርባ ያለውን አስደንጋጭ እውነት እንመልከት። ስካይ አዲስ የፍቅር ጓደኛ ሳትሆን ይህንን ሴራ በጥንቃቄ ያቀደችው ወንጀለኛና አደገኛ ሰው ነች። ክሪስ ስካይ ከሟች የትዳር አጋሯ ሊዛ ጋር ያላትን ፎቶ ሲያገኝ የጥርጣሬው ደወል ደወለ። የቀድሞ ባለቤቷን ገዳይ የሆነችው ስካይ የሊዛን ግድያ በግልጽ አምና እሱን ስትሰልለው እንደነበረና እንዴት እምነቱን እንዳገኘች ስትገልጽ የፊልሙ ሁኔታ በከፍተኛ ፍጥነት ይለወጣል። የክሪስ የቅንጦት ቤት ወዲያውኑ ወደ አደገኛ ወጥመድነት ተቀየረ። ስካይም ስልኩን ተጠቅማ ሁሉንም በሮች ዘጋች። ክሪስን ትራስ አድርጋ በተሽከርካሪ ወንበር ላይ ያሰረችው። አሁን ፊልሙ ወደ አስጨናቂው ትዕይንት ይገባል። ስካይ የክሪስን ሀብት ለማግኘት የባንክ ኮዶችን ለመጠየቅ በኤሌክትሪክ መሰርሰሪያ ጨምሮ በሚያስፈራሩ መንገዶች ማሰቃየት ትጀምራለች። የክሪስ ጩኸትና የህመም ድምጽ የዚህችን አደገኛ ሴት ጭካኔ ያሳየናል። ይህ በእንዲህ እንዳለ የሊዛ አፓርታማ ባለቤት ሮናልዶ በአጋጣሚ ስካይ ክሪስን ስትሰልልበት የነበረውን ቴሌስኮፕ አገኘ። ሮናልዶም ቤቱ ገብቶ ክሪስን ነፃ ሊያወጣ ሲሞክር በክሪስ ቅንጡ መኖሪያ ቤት ላይ የተሰቀለውን የፒካሶን ስዕል ይመለከታል። ከዚያም ለእርዳታ መምጣቱን ወደ ጎን ይተውና በራስ ወዳድነት ስሜት ተነሳስቶ ስዕሉን ለመውሰድ ይሞክራል። ድንገትም ያላሰበው ነገር ይፈጠራል። ስካይ ወደ ቤት ተመልሳ ትመጣለች። ስካይም በንዴት ስሜት በታጠቀችው ቢላዋ ሮናልዶን በጨካኝነት ተወጋዋለች። ይህ ትዕይንት ስካይ ምንም አይነት ርኅራኄ እንደሌላትና ዓላማዋን ለማሳካት ማንኛውንም ነገር ከማድረግ እንደማትመለስ ያሳየናል። ክሪስ በዚህ ሁከት መካከል ለማምለጥ አጋጣሚውን ተጠቅሞ በበረዶ ሞባይል ቢሸሽም በመንገድ ላይ ይወድቃል። ክሪስ ከስካይ እንደተረፈ አስቦ እርዳታ ወደሚጠይቅበት መኪና ሲገባ ድንጋጤው በእጥፍ ይጨምራል። ሾፌሩ ሴባስቲያን ነበር። እናም ወደ ራሱ ቤት መለሰው። ሴባስቲያን የስካይ የእንጀራ አባትና የዝርፊያ ወንጀሏ ዋና አስተማሪ መሆኑን ሲገልጽ ታሪኩ ትልቅ ለውጥ ያመጣል። ሴባስቲያን ስካይን ለዓመታት ለዚህ አይነቱ ማታለልና ዝርፊያ እንዳሰለጥናት ይገልጻል። ወንጀላቸውን ከሌላለው ሀብታም ሰው ትምህርት መስጠት በሚል የፖለቲካ ጭብጥ ሊያጸድቁ ቢሞክሩም ክሪስ የሰጣቸው ምላሽ ግን ግልጽ ነበር። እናንተ ሌቦችና ገዳዮች ናችሁ የሚል የመልስ ምት ነበር። የእነርሱ የመጨረሻው ዕቅድ የክሪስን የተደበቀ የገንዘብ ሀብት በባንክ ቮልት ውስጥ ማስገባት ነበር።
ይህ ግን የሚቻለው በክሪስ አውራ ጣት ምልክት አሻራ ብቻ ነው። በዚህ ምሽት ስካይና ሴባስቲያን የክሪስን አውራ ጣት በጭካኔ ቆርጠው ይወስዳሉ። የፊልሙ የመጨረሻው አጓጊ ክፍል እዚህ ጋር ይጀምራል። ጄሚ ከዊሎ ጋር ስትመጣ ትርምሱን ታያለች። የፊልሙ የመጨረሻው አጓጊ ክፍል እዚህ ጋር ይጀምራል። ስካይና ሴባስቲያን የክሪስን ቤተሰብ እንደ ታጋች ይይዛሉ። በባንክ ውስጥ ሴባስቲያን የተቆረጠውን አውራ ጣት ተጠቅሞ ቮልቱን ሲከፍት የጄሚን ደብዳቤ አገኘ። የቀድሞ ባለቤቱ ጄሚን የገንዘቡን ቦታ ቀድማ ቀይረው ነበር። ሌቦቹ ወደ ቤት ሲመለሱ የክሪስ ልጅ ዊሎ በብልሃት በአየር ማስተንፈሻ ውስጥ ታስባ ወጣ በሩን ከፈተች። የመጨረሻው ግጭትም በቤት ውስጥ ተጀመረ። ክሪስ ሴባስቲያንን ለማጥቃት ቢሞክርም ተሸነፈ። ሴባስቲያን ስካይ ክሪስን እንድትገድለው ሲያስገድዳት ትልቁ የፊልም ጠማማነት እዚህ ላይ ተከሰተ። ስካይ ሽጉጡን ወደ እንጀራ አባቷ አዙራ ገደለችው። በድንጋጤ ውስጥ ያለው ክሪስ አጋጣሚውን ተጠቅሞ ስካይን በቢላ ወጋት። የመጨረሻው ፍልሚያ በክሪስ ጄሚና ስካይ መካከል ተካሄደ። ስካይ ልታሸንፍ ስትቃረብ ትንሿ ዊሎ ሽጉጡን አንስታ ስካይ ላይ ተኮሰች። ስካይ ሞታ ስትወድቅ ክሪስ ማርጋሬት የሚል የመጨረሻ ቃሏን ሰማ። ይህ የእውነተኛ ስሟ ነበር። ሻተርድ የገንዘብ የፍቅርና የጭካኔ ኃይል ድብልቅ የሆነ አስደማሚ ፊልም ነው። ምንም እንኳን በታሪክ ውስጥ ተመሳሳይ ፊልሞች ቢኖርም የስካይና የሴባስቲያን ተውኔት ፊልሙን አደገኛና አዝናኝ ያደርገዋል። የዛሬው ፊልም ቅኝታችን እዚህ ላይ ያበቃል። በሌላ ፊልም ዳሰሳ እስክንገናኝ ላይክ እና ሰብስክራይብ ማድረግ እንዳይረሳ እያስታወስን ዝግጅታችን እዚህ ጋር ጨረስን።